ስልካችሁን ስትጠቀሙ በድንገት እንደዚህ እያለ የሚያስቸግራችሁ ከሆነ ወይንም ደግሞ አፕ ኢዘንት ሪስፖንዲንግ እያለ ጽሁፍ የሚያመጣላችሁና የሚያስቸግራችሁ ከሆነ በቀላሉ የምታስተካክሉበትን አንድ ምርጥ መንገድ ላሳያችሁ። ከዛ በፊት ይህ ቪዲዮ ስለሚጠቅማችሁ ሴቭ አድርጉት። ይህን ለማስተካከል አንድ አፕሊኬሽን ያስፈልገናል። አፑንም ለማውረድ በመጀመሪያ ፕሌይ ስቶር ላይ በመግባት ኢትዮቴክ ብለን ሰርች እናደርጋለን። በመቀጠል ይህንን አፕ ኢንስቶል በማድረግ እንከፍተዋለን። አፕሊኬሽኑን ከከፈታችሁ በኋላ ከላይ ሰርች ማድረጊያው ላይ C12 ብላችሁ በመጻፍ ሰርች ታደርጋላችሁ። እዚያም ይህን ምስል በመጫን ከከፈታችሁ በኋላ ወደ ታች በመውረድ ኢንስቶል የሚለውን በመጫን ወደ አፑ ትገባላችሁ። በመቀጠል አፑን ካወረድን በኋላ በዚህ መልኩ ይመጣልና ለዚህ ጋር እንደምትመለከቱት ጌት ስታርት የሚላለ እሱን እንነካዋለን። በመቀጠልም ኮንቲኒው እንለዋለን። ከዛም በዚህ መልኩ ይመጣልና ስታርት ሂር የምትለውን እንነካዋለን። ከዛም የሚጠይቀንም ፐርሚሽን በዚህ መልኩ አፕሊኬሽኑን እየፈለግን ኦን እናድርገዋለን ወይም ደግሞ እናበራለታለን ማለት ነው። ከዛም በመቀጠል ስካን ፎር ጀንክ የሚላለ እሱን አንድ ጊዜ ተነክቷላችሁ። በምትመለከት መልኩ ስልካችሁ ላይ ያሉትን አላስፈላጊ ፋይሎችን ደግሞ ስልካችሁን ስታክ እንዲያደርግ የሚያደርጉትን ፋይሎች በሙሉ ያጠፋላችኋል። ከዚህ በኋላ ስልካችሁ የተስተካከለ ይሆናል ማለት ነው። አሰራር በደንብ ካልገባችሁ ወይም ደግሞ ጥያቄ ካላችሁ ፓርት 2 ብላችሁ ጻፉልኝ። ሌላም የተሻለ አፕሊኬሽን ስላለ እሱን ይዤላችሁ እመጣለሁ። መልካም ጊዜ